እና እዚህ የመጣሁት አንደኛው ቁም ነገሩ ስለ እናቴ የጤና ጉዳይ ነው። እዚህ ያመጣን ወደ ህንድ እና እናቴ በጣም የጉሮሮ በጣም ተቸግራ ነበር። አዲስ አበባ ባረገችው ከ4 ወር በፊት የቀዶ ጥገና ጥሩ ተጠናቆ በጥሩ ሁኔታ ጨርሳ ነበር። ከዛ በኋላ ምርመራ ስታደርግ አንዳንድ ነገር እንደቀረ የሆነ በሐኪሟ ተነገራት እና ህንድ ሀገር ሂዳ መታከም እንዳለባት የሱ የሚችሉ በጨረርታ ወይ ደግሞ በእንግሊዘኛ በራዲዬሽን በሚባል ህክምና መሆን እንዳለበት ሐኪሙን ነገረ። መጀመሪያ መጣጣችን ኢትዮጵያ እናቴ ሰርጀሪ አርጋ እንቅርት ነበረ፣ የሚቀር ነገር ነበር። እሱን ለማስወጣት በጨረር ነበር እዚህ የመጣ ነው። እሱን ደግሞ ያገኘ ነው ዶክተራችን ነው ወደ ማናኪ ሄልዝ ኬር የላከን። ግን በእነሱ በጣም ደስተኛ ነበርን። የነበረን ቆይታ ከኤርፖርት እስከ አሁን ከአቀባበላቸው ጥሩ ነበር። የእናቴን ጤና ጥሩ ሁኔታ ላይ ይገኛል። እሺ እንደምን ዋላችሁ። በቅድሚያ ለዚህ ጊዜና ሰዓት ላደረሰን ለልዑል እግዚአብሔር ለድንግል ልጅ ክብር ምስጋና ይድረሰው። ሲቀጥል ለነበረኝ ጊዜ ለነበረኝ ቆይታ በጣም አስጊ ሁኔታ ላይ እያለሁ ሳለ አማላቃቸው ባዕድ ሀገር ላይ ሽቦንና ጊዜን የሚባሉ በሰላም ተቀብለው ምንም አይነት የበሽተኛ እንትን ሳይሰማኝ አቅፈው ደግፈው አይዞሽ ብለው ለዚህ ጊዜና ሰዓት ስላደረሱኝ በጣም ነው የማመሰግነው። ይህን ነገር ለማድረግ የተጠቀምነው ማናኪ ሄልዝ ኬርን ነው ምርጫ አድርገን ያደረግነው። እንዳሉትም ማናኪ ሄልዝ ኬር ጥሩ እንክብካቤ ነው ያደረጉልን፣ ከቪዛ ከትኬት እዚህም ከማረፊያ እና ከእንክብካቤ ጀምሮ መዓዛ እና የስራ ባልደረባ ከሱ ጋር ነበር ሁሉ ነገር የጨረሰችልን። ከመዓዛም ጋር ያው የቤተሰባዊ ነገር ነው በቃ ስናደርግ የነበረው እንደ ቤተሰብ ነበር እየደወለች ስትንከባከበን የነበረው። የህክምና የምናደርግ አይነት ስሜት አልተሰማንም። መዓዛ እናመሰግናለን። ሲቀጥልም እዚህ ያሉት ለህክምና የመዓዛ የስራ ባልደረቦች ሽቡምና ጊዜር ጥሩ እንክብካቤ ነው ያደረጉልን። ቴንክ ዩ ሶ ማች ሽቡም ኤንድ ጊዜር። የማናኪ ሄልዝ ኬር በጣም ከመጀመሪያም እስካሁን ያለው በሁሉም አቅጣጫ በጣም ተባብረውናል። ቆይታችን እንዳይከፋን ትንሽ በሀገሩ ትንሽ እንትን ስሜት የሆነ የሌላ ሀገር እንትን እንዳይሰማን ሀገራችን እንዳለን አድርገው እየተከታተሉ ሁሉ ሁኔታችን እስካሁን የተከባከቡን እግዚአብሔር ስም አመሰግናለሁ። ሽቡምና ጋዜል የማናኪ ሄልዝ ኬር እነሱ እዚህ ጥሩ አቀባበል አደረጉልን። ፈጣሪ አምላክ ደግሞ የዛሬ 6 ወር በሰላም አምጥቶ በሰላም ለመመለስ ያብቃን። ክብር ምስጋና ይድረሰን። በሰላም ያዋለ በሰላም ያሳድረን። አሜን። ሌላ ሰዎችም እንደዚህ የጤና ችግር ወደ ህንድ መምጣት በህክምና ዘርፊያ መምጣት ከፈለጋችሁ እነሱን ማግኘት ትችላላችሁ። ማናኪ ሄልዝ ኬር የሚባል አዲስ አበባ ያለው እና ቆይታው ጥሩ ነበር። አመሰግናለሁ።